እሱ ነው መጀመሪያ ፎሎ ያደረገኝ። እኔማ ፎሎ አደርግሻለሁ ከበፊት። ቤቲ ግን ረፊ ቤቲ ደግሞ ተይኝ እባክሽ። ኧረ ችግር የለውም እንደዚህ ብቻ ቤቲ ይኸውልሽ ልንገርሽ ይሄ ልጅ ጥሩ ልጅ ነው እንዳየሁት ከሆነ ብቻ ከእጃችን ከሮያል ፋሚሊ አይውጣ። እኔ ጋር ይሁን ማርታ ጋር ይሁን ከእጃችን አይውጣ ባይነኝ። ቀስ ብለሽ ዳኒ ሮያል ጋር አፈር ብሉ። ዳኒ ባይዘው በጣም ነው የምንተዋወቀው። ጠይቂው ስለኔ በጣም ጓደኛዬ ነው። አጋጣሚ ከተዋወቃችሁ መሆን አሪፍ ነው ብለህ ነው? ከተዋወቃችሁ መሆን አሪፍ ነው ብለህ ነው ነበር። አበባ አትስጡኝ ጋይስ፣ ተቃጥያለሁ። ለራሴ ነው እያቃጠለኝ ለራሴ። ባለትዳር ነኝ ቤቢ። አይ ባለትዳር ነን እኔና ማርቲ። የሱ አልታወቅም አልታወቅም፣ ግን ሁለታችሁ ባለትዳር ነው። እሱ ነው የምናውቀው። ለማንኛውም ሁለታችሁን ማሰቡት እንዴት ችግር አለ? ልብሱ ይሰፋል። ልብሱ ቤት ይረፍ በቃ ማርቲ ላይ ያለልን ቦሌ፣ እንዲሁም ቦሌ ሳይሸልሽ አይቀርም። ማርቲ ለኔ በቃ መዋጋለ ስንት የለፈውበት ነው። አልደራደር የኔ አባት። ጊዜ እኮ አለ፣ መልፋት ትችላለህ። እኔ ላይ ኦልሬዲ ለፋው። ለፋፋ ባይነኝ ለፋፋ ጋይዝ የሆነ ሰዓት ያስፈልጋል። ቤቲ የምናው እንውረድልሽ? አስጠላልሽ? በጣም እንውጣላት ማርቲ። እኔ ቤታችን እንሂድ። የለመድናት ቦታ ጽጌን አልፈልግሽም በላት። ባቢ እኮ አይፈልገኝም። እሱማ ግን አልፈልግሽም በላት። ለፕሮግራሙ ነው። አልፈልግሽም እኔ ስም አልጠራሁም። አልፈልግሽም ነው ያልኩት። ስም ጠርቻለሁ። የገባውን ስም አይታችሁታል? አሁን የገባውን ስም አይታችሁታል? በልጣጣው አጣው ያምራል። እንደሽ እንደራያ ነው ይተጠራል። ማርቱባ እንሂድ። አልፈልግም እንዳትመጣ። በህዝብ ፊት የምናገር እንዳትመጣብኝ። በውስጥ ግን እንዳትጽፊልኝ ና ብለሽ እንደምታሪው ስለሚያገባ አንጀትሽ ቆረጠ አለሽ እንዴ? አንጀት እንዴ ገዛች እኮ ማርያምን ሳትነግሩኝ ምን ነው እናንተ? ግን የምር ጋይስ ጽጌ አብሶ ባህሪው አልተለወጠብሽም ከድሮ ትንሽ? ምግብ አትበላም ነው ያው ነች። አይጠጣላትም። ሙዚቃ ታዘውትራለች። ያስተራወቀን የማርቲ አይ የሆነ ነገር ነው ደስ አላረግሽም? እንደው ትንሽ እየለውጥ ከማርቲ እንደገና ደግሞ ጡቷ አጎጠጎጠ እያለች ነበር እንዴ። ሌላ ታሪክ ገብቷል። ጌቾ ከኋላ ታሪክ ሌላ እዚህ ጋር ጌቾ የምር እንደዚህ ነገር በቃ የሆነ በቃ አሪፍ ሆኗል። ባብሻ ኧረ አይደለም እኔ በዛ አይደለም ያልኩት፣ ግን አንቺ የተመታሽ ነሽ ጽጌ። ጌቾ ምን እንዳልክ ገብቶኛል። እኔ ጌታ በቃ አይ ደስ የሚል አቋም ላይ ናት። ዋናው ላይ ነው። ከዛ ሰውነቷ ቀልቷል፣ ፊቷ ጽድት ብሏል፣ ፀጉሯም እንደምታየው ነው። ትንሽ ኢንቨስት ካደረግ ይመጣጣል። ሌላው ትንሽ ሪፍሬሽ ለማድረግ እንደዚህ ምናምን ብትልካት ብቻዋ እንዳትሄድ ደግሞ እኔ በዛው ቤት ይሄ ሀሳብ ነው ያለን። በቃ ይሄ ነገር ከተሳከለ በቃ ሂዱ። ምን ችግር አለው? እኔና ቤቲ ሂዱ ማለት እንዴት እኮ እንዴት ነው የምንሄደው? በፕሌን ነው። በማፕሌን
በኢትዮጵያ ላይ ትጃልጃል በኤምሬት እሱንማ ተምረጥ ከፋይ ነው የሚመርጠው። እንደዚህ አይ ማርቲ አሪፍ ሰው አስተዋወቅሽን። ጽጌ እኮ ግን ታውቂኛለሽ። ለምንድን ነው እንደማያውቅም ብትወይ? ገብርኤል አላውቅም እንዴ? ገብርኤል አላውቅም። ስሚ ቤቲ እየመጣሁ እንደውም ከማርቲ ይልቅ ለአንቺ ነበር አይስክሪም እየሰጠሁ ስረብሽሽ ነበር። በአይስክሪም እግዚአብሔር አይስክሪም በጣም ብዙ አይስክሪም እና አበባ ብዙ ሰው ስለሚሰጠኝ አላስታውስም። ስሙን ስለሚቀያየር ነው። ያ ስሜን ግን ቀያይረዋለሁ። ታዲያ ስምህን አትቀያይረዋ። ፕሮፋይልህ ምናምን የቀያየርክ ከሆነ ላውቅህ አልችልም። ከዚህም በኋላ የሚስተካከሉት ነገሮች ይስተካከሉ። ይኸው መጣችልህ ቤታ። ደግሞ ቤታ እንዴት ነሽ? እንዴ ቤታ 41 ፍቅርዬ እንዴት ነሽ? እኔ እኮ በጣም የምወድሽ እግዚአብሔርን። አልተጣላችሁም እንዴ? ተጣሉ ብለውኝ እኮ ኧረ አልተጣላንም። እኔ እኮ ይኸውልሽ ሌላ ነገር ላይ ፎከስ እያደረኩ ለካ ተለጥጫለሁ ሳወራ። ገብትሻል? ቪዲዮ ላይ ነው ያየሁት እኔ ራሴ። መቤቴ ጽጉ ቆሎ አላለችሽም? በቃ አታብራሪ አንቺ ደግሞ ላይ ብሎ 40 ኧረ ልዩ ነሽ ልዩ ነሽ። ቆንጆ እኔ እኮ ይገርመኛል እንደዚህ እንትን እያልሽ የምትበትኘው ነገር። ቤታ ባለፈው የሰጠውሽን አበባ አትመልሽ ጭራሽ ወደ ቤታ ዞርክ። ደግሞ ቤታ ራሱ የምታውቀው ነገር አለ። ቤታ ራሱ ስለምታውቀው ነገር አለ ስለሱ። ስለማ ስለአንተ ነው። ባክግራውንዱን የምታውቁ ሰዎች ንገሩን ጋይስ። ከሁለት አንዳችን ሊሆን ነው። ይሄው ተመልሶላል። ያ እሱማ አንዳንድ እኮ እንደዚህ ነው። ሴጣን የገባው አዎ ሴጣን የገባው በመሀላችን ነው። እኔ ራሱ እንዴት ነው የሆንኩት? እኔ እንደዚህ የሆንኩ አልመሰለኝም ነበር። እግዚአብሔር በቃ ሌላ ቀን መጥቼ ላይቭ ላይ እንደግመዋለን። የባለፈውን ያልኩት ቤቴና እንደኔማ መላእክት የለም መላእክ የለም። ቴንክ ዩ ቤታ። ምን ላድርግሽ? እንደው የሚያግዘው ሰው መጣ። እንደ ቤቲ ሴጣን የለም። አማራኛለች። ዝም በል ይኸው አዋቃለሁ አለች እኮ ስለሱ በደንብ ታውቃለች። ስለ አዋቃለሁ አለች። እንትን ልበላት እንዴ ልጠይቃት። ቤታ ይኸውልሽ ማርቲን ሽማግሌ ምናምን ልካለሁኝ እያለ እንትን እያለ እንዴ ምን ነው እያልክ አልነበረም እንዴ? ልክድ ብያለሁ። ለምን ለምክደው አያውቁም ብለህ ቤቲ ግን እኔና አንቺ አገናኘንሽ። ዝም በል ኧረ ነው ይኸው ኧረ ነው አለች። እዛ የሄድሽበት ባህር ውስጥ ካልጨመርኩሽ መጥቻለሁ በየሱስ አለችው። ይኸው አለችው ማርቲ። እንግዲህ ጉድሽን አዋቂ። ኧረ እንደዚህ አይነት ወንዶች ግን ተው። የሰው ህይወት እያበላሻችሁ ግን እስከ መቼ ነው? እኔ ይዛሃለሁ። አይ ኖ ከኔ አታመልጥም። እንደው ከማርታ ከሞኝ ማለት ነው። እኔ ቻው አልችላችሁም። ቤታ ተጨምራ አይኬ ቤትና ቤታ አልችላችሁም። ና አልችላችሁም። እኔ ከመጀመሪያው ብያለሁ። ማርቲ ትልጭ ነው ወይሳ ማርቲ የሚያዛት በጣም ደበራት ምናምን አስጠላት። የምን በጣም የሚያስጠላ ያረከው ነገር። ማርቲ እረፊ፣ በእግዚአብሔር ረፊ። ራሷን ልታጠፋ ጭራሽ እንዴ! ለማን ብለሽ? አዎ ባቢ ቤት ባቢ ይመጣል። ሌላ ስንት 40 ባቢ ይመጣል። ምን ነው ምን ነው ቆንጆ እንዴ! በአንድማ ራስሽን አትገድም። 40 ምናምን እኔ እለያለሁ። በብዛት ነው ማለት ነው። በብዛት ነው የምታገኘው። አንቺ ማርቲ ሰምቼሻለሁ። ችግር እሷ የምን ከብዛት ነው ወይ? ፈጣሪ ሀቅሽን አውጥቶልሻል። አየሽ እኔ ጋር በመምጣትሽ ያጣሻል። እድሜ ይስጣችሁ፣ ኑሩልኝ። አሜን ማሪ። ልጁ ግን ከመበላት ወደኋላ አይልም። ብዙ ጠላት ነው ያለሽ ማርቲ፣ ግን አልገባሽም። ጽጌ ለራሷ እያመቻቸችኝ ነው። ዝም በይ። ምን ይላል ታውቃ? ጽጌ ለራሷ እያመቻቸችኝ ነው። ኧረ እኔ አላደረገውም። እኔ ለስራ ምናምን እንደዚህ የአበሻ ቀሚስ ምናምን ከፈለክ ብዬ ነው እንጂ ስራማ አይጋችሁ ማርያምን ብዙ ሰው አውቃለሁ እንደዚህ ይፈልግና